ድጋፍ የሚሹ የማህበረሰብ ክፍሎችን ለመደገፍ 97 ሄክታር መሬት በሰብል ለመሸፈን እየሰራ መሆኑን በምስራቅ ጎጃም ዞን የደብረ ኤልያስ ግብርና ጽሕፈት ቤት ገለጸ። በተቀናጀ የግብርና ልማት ከተረጅነት ወደ ምርታማነት በሚል መሪ መልእክት በምግብ ራስን የመቻል አቅምን ለማጠናከር እየተሰራ ነው ተብሏል። መረጃው የወረዳው የመንግስት ኮሚኒኬሽን ጽሕፈት ቤት ነው። የኔና ሀለሙ ያቀርበዋል። በምስራቅ ጎጃም ዞን በደብረ ኤልያስ ወረዳ በምግብ ራስን የመቻልና ለአደጋ ጊዜ ምላሽ የሚሆን የምግብ ክምችት ለመፍጠር እየተሰራ ስለመሆኑም የወረዳው ግብርና ጽሕፈት ቤት ገልጿል። የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ጌትነት ሰዋለም የተቀናጀ የግብርና ልማትን በማስፋፋት ለችግር ተጋላጭ ለሆኑ ዜጎች ዘላቂ የኑሮ መሰረት ለመፍጠር በተለያዩ የወል መሬቶች ላይ የእርሻ ልማት እየተካሄደ ነው ብለዋል። ባዶ የሆኑ መሬቶችን ከማህበረሰቡ ጋር በመግባባት እጅግ ለተቸገሩና ከውጭ እርዳታ ለሚመጡና ለምንሰጣቸው ማህበረሰብ ክፍሎች ተደራሽነት ለማድረግ እየተሰራ ያለ ስራ ነው። በዚህ ምርት ዘመን ወደ 97 ሄክታር መሬት ታቅዶ ወደ ስራ የተገባበት አለ። እስካሁን ድረስ ዘርም የተሸፈነበት መሬት አለ። እርሻም እየታረሰ ያለበት አግባብ አለ ማለት ነው። 97 ሄክታር 3880 ኩንታል ለማግኘት አቅደን እየሰራ ነው ማለት ነው። በግብርና ጽሕፈት ቤቱ የአደጋ ስራ አመራር የቅድመ ማስጠንቀቂያና ምላሽ ቡድን መሪ ወይዘሮ ጎጃም ተመስገን ራስን በምግብ የመቻል አቅምን ለማጠናከር በአይነትና በገንዘብ ሀብት የማሰባሰብ ስራ እየተከናወነ ስለመሆኑ ተናግረዋል። ወደ 572.63 ኩንታል የሚሆን ከዚህ ከአራት ቀበሌዎች ማለት ነው በአይነት እህል ማሰባሰብ ችለናል ማለት ነው። ከማህበረሰባችን ወደ ገንዘብ ቀይረን ወደ 13 ሚሊዮን 400 ብር በሀብት ደረጃ የሰበሰብንበት አግባብ የነበረ። በወረዳው የአበሸብ ቀበሌ አርሶ አደሮች በወል መሬቶች ላይ የሚካሄደው የክረምት እርሻ ልማት ተጋላጭ ለሆኑ ወገኖች ዘላቂ ድጋፍ ከማድረጉም በላይ ወረዳው ከተረጅነት ወደ ምርታማነት እንዲሸጋገር ጉልህ አስተዋጽኦ እንደሚኖረው ተናግረዋል። ከሌላ ከውጭ ተረጅነት ለመውጣት በምግብ ራስ መቻል በቀበሌያችን እንድንሸፍን ነው። በቃ በወል መሬቶች ላይ ያለው የህብረት መሬት የተለያዩ አቅመ ደካማዎችን በህብረት ሰርተን ውጤት ታግኝተን አቅመ ደካማ ተተረጅነት ለመውጣት ያለ መርዳት ነው። ከወል መሬት ላይ አመርተን እነሱን አልባሳና ምግባቸውን ለመሸፈን እየተነሳሳንበት ጉዳይ ነው። አርሶ አደሮችም ለዚህ መልካም ተግባር ድጋፍ እንደሚያደርጉ ነው የገለጹት።